ዛሬ የምናየው ትምህርት የባለፈው ጊዜ የአባቶቻችን አስተምሮት ከዘመናዊ ማኔጅመንት እና ሊደርሺፕ ጋር ሲቃኝና ሲታይ ምን ያክል ጠቃሚ እንደሆነ ሌሰን 1 ሰርቼላችሁ ነበርና ዛሬ ደግሞ ሌሰን 2ን ከአባቶቻችን አባባል የተወሰደውን አንድ ወስጄ ለማካፈል ወዳለሁ። አባባሉ ምን ይላል? ሞኝ ቅጠሉን ሲይዝ ብልህ ስሩን ይላል አባቴ። ይሄ በኦሮምኛ ምን ይላል? ጎዋም ባለ ቀበታ ገምንሞ ሂደ ቀበታ ይላል። ይሄ ለሁሉም ሰው ግልጽ እንዲሆን እቺኑ ጽንሰ ሐሳብ ወደ እንግሊዘኛ ቀይሬ መተንተን ሞክሬያለሁ። እስቲ እሷን እንግሊዘኛ ትንተናዋን እቺኑ ጽንሰ ሐሳቧን የተነተንኳትን ላንብብላችሁና ከዛ በኋላ ወደ ማስተላለፍ ወይም ሼር ማድረግ ወደ ፈለኩት ትምህርት እንሄዳለን። ምን ብዬ ነው ኢንተርፕሬት ያደረኩት? In times of peace, a fool may align with a few wealthy or powerful individuals, thinking they are the best allies. But the wise person builds trust and friendship with the broader masses, with the humble, with the loyal people who may not have wealthy or status, but still will stand by you and even sacrifices for you when danger comes. Meanwhile, those few wealthy allies may abandon you when trouble arises. ይህንን ለሁሉም ለሚያዳምጡኝ ሰዎች ግልጽ እንዲሆን ወደ እንግሊዘኛ መቀየር ሞክሬያለሁ ጽንሰ ሐሳቧን። ይሄ ማለት ሲገለጽ እኔ የተረዳሁት ለምሳሌ አካባቢያችን አሁን የምንኖርበት አካባቢ ላይ አንድ ትልቅ ባለሀብትና ሰፈር ውስጥ የሚኖሩ ግን ደግሞ ማስ ወይም ህዝብ ውስጥ የሚኖሩ አቅም የሌላቸው ዝና የሌላቸው ታዋቂ ያልሆኑ ግን እዛ ሰፈር ውስጥ የሚኖሩ ብዙ ሰዎች አሉ። ለምሳሌ እንውሰድ አንድ ባለ ህንጻ ወይም አንድ ባለ ፎቅ ወይም አንድ ባለ ሀብትና እዛ አካባቢ ደግሞ አነስተኛ ኑሮ የሚኖሩ ወይም ደግሞ ገቢ ያላቸው ሊሆን ይችላል። ለምሳሌ ጫማ የሚሰሩ የሚያስተካክሉ የሚጠርጉ ሊሆን ይችላሉ፣ ወይ ደግሞ የመኪና ተራ ወይም ፓርኪንግ የሚያስከብሩ ሊሆን ይችላሉ፣ ወይ ደግሞ እዛ አካባቢ ሌላ አነስተኛ ገቢ ላይ የተሰማሩ ሰራተኞች ሊሆኑ ይችላሉ። ግን ደግሞ የዛ አካባቢ ህዝብ ውስጥ የሚኖሩ ሀምብል የሆኑ ህዝቦች ናቸው። ከነኚህ መያዝ ካስፈለገ ለምሳሌ አንተ መያዝ አለብኝ ብለህ ካሰብክ ጉልበት ካለ ወይም አቅም ካለ ወይም ደግሞ ሌላ ጊዜ አጋር ይሁኑልኛል ብለህ ማሰብ ያለብህ እነማንን ነው ማለት ነው? ያ ባለ ህንጻውን ሳይሆን እዛ ሰፈር ጫማ የሚጠርግ፣ እዛ ሰፈር መኪና ተራ የሚያስከብር፣ እዛ ሰፈር ሌላ አነስ ያሉ ገቢ ያላቸው ስራዎችን ሰርተው የሚኖሩ እነሱን መያዝ በጣም ትክክለኛ ነው የሚል እንድምታ ነው ያለው። ይሄ ማለት እውነትም ያ በሰፈር አንተ እንደ ጓደኛ እንደ አስተማማኝ አላይ ያዝከው ሰው ያ ባለ ሀብት ችግር ቢመጣ እዛ ሰፈር ክራይሲስ ቢመጣ እዛ ሰፈር እሱ ቪኤቱን አንስቶ ወይም ደግሞ መኪናውን አንስቶ በመኪና የሚቻለውን በመኪና ካልተቻለ በመኪና የማይቻል ከሆነ ደግሞ የአየር ትኬት ቆርጦ ይሸሻል ማለት ነው። ካንተ ጋር እስከ መጨረሻ ቆሞ የሚጋፈጡልህ እስከ መጨረሻ ላንተ እንደውም ዋጋ ለመክፈል ነፍሳቸውን የማይሳሱ እነዚህ ሰዎች ናቸው። ስለዚህ እዛ ሰፈር ውስጥ ሰስቴነብል ወይም ለረጅም ጊዜ ጥሩ ህይወት ሊኖርህ ከፈለክ እነሱን ነው መያዝ ያለብህ የሚል ሐሳብ ነው ያለኝ። ስለዚህ ይሄ ጥሩ አስተምሮት ነው። ይሄን ሳውራ እኔ ምን ብዬ ነው ወደ ዘመናዊ ትምህርት ማምጣት የምፈልገው? ይሄን ፕሮግራም የምታዳምጡት ሰዎች በችግር ጊዜ አስተማማኝ አጋር ትፈልጋለህ? እንግዲያውስ
የኔን ዘመናዊ ትምህርትን ጋር የተዋዘ አስተሳሰብን ይሄን ላጋራችሁ። ስለዚህ በችግር ጊዜ አስተማማኝ አጋር ከፈለክ ጸጋ ባለህ ጊዜ ወይም ሰላም ባለበት ጊዜ፣ ሀብት ባለህበት ጊዜ፣ ትርፋማ በሆንክበት ጊዜ፣ አቅም ባለህበት ጊዜ፣ ጉልበት ባለህበት ጊዜ፣ ወንበር ባለህበት ጊዜ፣ ስልጣን ባለህበት ጊዜ፣ አላፊነት ባለህበት ጊዜ ወይም ባለህ ጊዜ ስሮችን ወይም ስርን መያዝ ያስፈልጋል የሚል እንድምታ ነው ያለው። ይሄ ምን ማለት ነው? እኔን የምታዳምጡኝ ባለ ድርጅት ከሆንክ እኔ የዛሬ ምክሬ አንድ ነገር ነው። ባለ ድርጅት ከሆንክ እዛ አካባቢ ድርጅቱ አካባቢ ያሉትን ህብረተሰብ ኮሚኒቲን በደንብ ያዝ። እነሱ ስሮች ናቸው። የካምፓኒ ኃላፊ ከሆንክ ደግሞ ከታች ጀምሮ ማስ የሆኑ ሰራተኞችን በሙሉ በሰፊው ያሉትን ሰራተኞች እነሱን ያዝ። የእምነት መሪ ከሆንክ ደግሞ ትላልቅ የእምነት ኃላፊዎችን ሳይሆን መያዝ ያለብህ ምዕመናንን ያዝ። ሐቄን ነው የምነግራቸው። የአገር መሪ ከሆንክ ደግሞ ሰፊውን ህዝብ መያዝ ያስፈልጋል። ይሄንን ሳወራ ብዙ ጊዜ ሰው የሚተማመንበት በምንድን ነው የሚተማመነው? አቅም ባለ ጊዜ ጓደኛ የሚያደርገው ሀብት ያላቸውን ሰዎች፣ ዝና ያላቸው ሰዎች፣ ስም ያላቸው ሰዎች፣ ጉልበት ያላቸውን ሰዎች ናቸው። እኔ ግን ከዚህ ከአባቶቻችን አስተምሮት ያየሁትና በተግባርም ህይወት ያስተማረኝን ለእናንተ ማካፈል የሚፈልገው ጉልበት ባለህ ጊዜ፣ አቅም ባለህ ጊዜ መርዳት ያለብህ፣ ማገዝ ያለብህ፣ ጓደኛ መሆን ያለብህ፣ እንደ አስተማማኝ አጋር መውሰድ ያለብህ እነኚህን እዛ አካባቢ ያሉ አቅም የሌላቸው ግን በችግር ጊዜ ካንተ ጋር እስከ መጨረሻ ዋጋ የሚከፍሉት ሰዎችን መሆን አለበት ባይ ነኝ። እንደውም ለዚህ ጥሩ ትምህርት ወይም ግልጽ እንዲሆን አንድ ስቶሪ የሂንድ ሀገር ስቶሪ የሰማሁት የሆነች ከተማ ባህር ዳርቻ ያለች ከተማ ነች አሉ። አንዱ እዛ ሲመራ የነበረው ባላጂ የሚባል ሰው ሲመራበት ወይም ያን አገር ወይም ያን አካባቢ ያን ከተማ ሲመራ የሱ ድርጊት የነበሩት ዳሃ የሆኑትን የሚጠጡን የሌላቸውን መንገድ ላይ ውሃ የሚበሉ የሌላቸውን ዳቦ የሚያገኙበት አጋር የሌላቸውን አጋር የሆነበት ጊዜ ነበርና የከተማው ያቺ ሀይቅ ዳር ወይም ይሄ ኢንዲያን ቃኖስ ዳር ያለችው ትንሽ መንደር ነች። እንደዚህ ጥሩ ተግባር ነው የሰራው እዛ ከተማ ከንቲባ የነበረበት ጊዜ አሉና እንደጋጣሚ ደግሞ እንደዚህ አይቀርም። ብዙ ጊዜ አንድ ጊዜ ሀብታም ትሆናለህ፣ አንድ ጊዜ ከፍ ትላለህ፣ አንድ ጊዜ ዝቅ ትላለህ። ይሄ ኖርማል የዚህ ዓለም የህይወት ካልኩሌሽን ነው። እና ምን ይሆናል እድሜም ሄዶ ነው መሰለኝ በጣም እዛ ከተማ ውስጥ በቆየ ቁጥር በጣም አቅም አጣ። ኦሬዲ ወደ ቤት ገብቷል። እንደውም መሄድ መቆም ራሱ የማይችልበት ጊዜ ደረሰና በዚህ ያለ ብዙ ጊዜ ሀይቅ ዳር ያሉትን ከተሞች የሚያስቸግር አውሎ ንፋስ አለና ያ አውሎ ንፋስ ከተማውን እንደሚያወድም የአካባቢ ጉዳዩን የሚመለከታቸው ሰዎች መመሪያና ማስጠንቀቂያ ያሳልፋሉ። ከዛ በኋላ ሴንትራል ላይ ያለው ገቨርንመንት ህዝቡን ለማውጣት መጣና ህዝቡን ወደ ሌላ ከተማ ለማጓጓዝ ሲጀምር ህዝቡ አንወጣም አለ። ለምን? መጀመሪያ እኛ ሳንወጣ መውጣት ያለበት አቅም የሌለው አንድ የኛ ባለውለታ አለ፣ ባላጂ የሚባል ወደ ቤት የገባ እቺን ከተማ ይሄን ውብ ከተማ ያስረከበን። ያኔ ይሄ ብቻ አይደለም የተቸገሩትን የረዳ ያኔ ጓደኞቹ አቅም የሌላቸው የነበረው ዛሬ ግን አቅም ክዶታልና እሱን ካወጣህ በኋላ ነው እኛ ወደ ሌላ ከተማ መሄድ የምንችለው። አለበለዚያ እሱ ወደ ሌላ ሴፍ የሆነ ወይም ሰላም የሆነ ከተማ ሳትወስደው
እኛ በፍጹም ከዚህ ከተማ እንንቀሳቀስም አሉት። ሴንትራል መንግስቱ በጣም ተገረመና ያ ያለበት ወይም ባላጂ ያለበት ቤት ሄደና እሱን ወደ ሌላ ከተማ አሸጋገረ። ዘንድ ከዛ በኋላ ህዝቦቹን ከዛ ከተማ አወጣ የሚባል ስቶሪ አንድ ጓደኛዬ በህንድ ሀገር ነግሮኝ ነበር። ስለዚህ ይሄንን ብዙ ጊዜ ከዚህ ስቶሪና አባቶቻችን ከሚሉት ጋር ሳያይዝ በጣም አስፈላጊ ትምህርት እንደሆነና በዘመናዊ ትምህርትም ስናየው ደግሞ እኔን ዛሬ የምታዳምጡኝ ሰዎች የምትመሩት ተቋም ውስጥ መያዝ ያለባችሁ ከናንተ በላይ ያለውን ሱፐርቫይዘር አይደለም። ይሄን ስለው ሱፐርቫይዘራችሁን አታከብሩ አትታዘዙለት ማለት አይደለም። ይሄ ተገቢ ነው። አንድ ሰራተኛ አንድ ሰው ለሱፐርቫይዘሩ መታዘዝ አለበት። ይሄ ሳይንሳዊም ነው ቅዱሳዊም ነው። ስለዚህ እሱን አይደለም እያልኩ ያለው ግን እንደ አስተማማኝ አጋር መያዝ ያለበት ሱፐርቫይዘርን ሳይሆን እንደ አስተማማኝ አጋር መያዝ ያለበት ሰፊው ሰራተኛ መሆን አለበት። ኢታች ያለው ሰራተኛ ዛሬ ስልጣን የሌለው ዛሬ ቦታ የሌለው እሱን ነው መያዝ። ምክንያቱም ነገ መውደቂያዬ እዛ ውስጥ ነውና እዛ ቦታ በኮምፎርት ለዘላለም እድሜ እስካለ ድረስ መኖር ከፈለክ እነሱን ነው መያዝ ያለበት። እነሱ ላንተ ይፋለማሉ። የካምፓኒ አላፊ ከሆንክ ደግሞ ሰፊውን የካምፓኒ ማስ መያዝ ወይም ደግሞ የካምፓኒውን ቤዝ የሆኑ ሰራተኞች መያዝ። እንደዛ ሁሉም ሰው ባለበት ነባራዊ ሁኔታ መያዝ ያለበት ስሩን እንጂ ቅጠሉን መሆን እንደሌለበት ከዘመናዊ ትምህርትም ጋር ሲታይ በጣም የሚገርም ልብን የሚነካ ትምህርት ነው ብዬ አስባለሁ። ይሄን ሳወራ በጣም ትልቅ ትምህርት ቢሆንም በጣም ከዚህ በላይ ዲቴይል መሄድ አልችልም። አንድ ነገር ብቻ ነው ብዬ የምጨርሰው። ፈጣሪ አስተሳሰባችን አረንጓዴ ያርግልን። ታንኪዩ